አብዝቼ ጮሃለው ጌታ ማረኝ ብዬ በግልጽ የታየኝ ሲምረኝ ጌታዬ በውስጤ በደልስ ሕይወት የዝላለች በአምላክ ቸርነት ሕይወት ካላገኘች በአምላክ ቸርነት ሕይወት ካላገኘች ከዚህ የሚብስ እንዳይደርስብህ ወደፊት ኃጢአት አትስራ። የዮሐንስ ወንጌል ምዕራፍ 5 ቁጥር 14። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የእግዚአብሔር ቤተሰቦች እንደምን ቆያችሁ? አሜን። ልዑል እግዚአብሔር ስሙ ዛሬም ዘወትርም የተመሰገነ ይሁን። አብዝቼ ጮሃለው ጌታ ማረኝ ብዬ በግልጽ የታየኝ ሲምረኝ ጌታዬ ከዚህ የሚብስ እንዳይደርስብህ ወደፊት ኃጢአት አትስራ። ይህንን ቃል የተናገረው ጌታችን መድኃኒታችን ኢየሱስ ክርስቶስ 38 ዓመት ሙሉ በደዌ በሽታ ለኖረው ለአንድ ሰው ነው። ለ38 ዓመት ወደ መጠመቂያው ውስጥ የሚያስገባኝ ሰው አጣው፣ የሚረዳኝ የለም እያለ እያለቀሰ ሲኖር ጌታችን መድኃኒታችን ኢየሱስ ክርስቶስ ሰው ሆኖ መጥቶ ልትድን ትወዳለህን ሲለው ይህ ሰው የመለሰው ሰው የለኝም ነበር። አብዝቼ ጮሃለው ጌታ ማረኝ ብዬ በግልጽ የታየኝ ሲምረኝ ጌታዬ ጌታችን መድኃኒታችን ኢየሱስ ክርስቶስ የጠየቀው ልትድን ትወዳለህን? ዛሬ ሁላችንም እግዚአብሔር ይጠይቀናል። ልትድን ትወዳለህን? ልትድኝ ትወጃለሽን? እያለ ይጠይቀናል። ይህ ሰው ልትድን ትወዳለህን ብሎ ጌታችን ሲጠይቀው መልሱ አዎ ጌታ ሆይ ልድን እወዳለሁ፣ አይ ልድን አልፈልግም አልነበረም። ይህ ሕመምተኛ የመለሰው መልስ ግን ሰው የለኝም ነበር ያለው። አብዝቼ ጮሃለው ጌታ ማረኝ ብዬ በግልጽ የታየኝ ሲምረኝ ጌታዬ ብዙዎቻችን አሁንም ክርስቶስ ልትድን ትወዳለህን? ልትድኝ ትወጃለሽን? ብሎ ሲጠይቀን መልሶቻችን እንደዚህ በሽተኛ ሰው የለኝም፣ እንደዚህ በሽተኛ እኛም መልሳችን ሰው የለኝም። ዛሬም ክርስቶስ ከኃጢአት ልትድን ትወዳለህን? ከበሽታ ልትድን ትወዳለህን? ከዲያብሎስ ቁራኝነት ልትድን ትወዳለህን? ሲለን የሚያስተምረኝ የሚመክረኝ ትክክለኛውን መንገድ የሚያሳየን ሰው የለኝም። እህት፣ ወንድም፣ እናት፣ አባት፣ ወገን ዘመድ የሚሆን ሰው የለኝም እያልን እንደዚህ ሕመምተኛ ከፊታችን የቆመውን እግዚአብሔርን ሳይሆን ተስፋችን ምድራዊ ሰው ላይ ነው። አብዝቼ ጮሃለው ጌታ ማረኝ ብዬ በግልጽ የታየኝ ሲምረኝ ጌታዬ ጌታችን ግን በቸርነቱና በምሕረቱ ብዛት ከሕመሙ ፈወሰውና አልጋህን ተሸክመ ሂድ አለው። ከዚህ በኋላ ኢየሱስ ክርስቶስ በመቅደስ አገኘውና እነሆ ድንሃል፣ ከዚህ የሚብስ እንዳይደርስብህ ወደፊት ኃጢአት አትስራ አለው። እስካሁን ለ38 ዓመት በበሽታ በሕመም በአጋንንት ስትሰቃይ ይኖርሃል። እነሆ አሁን ኃጢአትህ ተሰርዮልሃል። ከሕመም ከበሽታ ከርኩሳን መናፍስት ድነሃል። ከዚህ የሚብስ የሥጋም የነፍስም በሽታ ሕመም፣ ስቃይ፣ ደዌ እንዳይደርስብህ ወደፊት ኃጢአት አትስራ። አብዝቼ ጮሃለው ጌታ ማረኝ ብዬ በግልጽ የታየኝ ሲምረኝ ጌታዬ አሁንም እግዚአብሔር ሁላችንም ይናገረናል። ከዚህ የሚብስ የሕይወት ስቃይ፣ ከዚህ የሚብስ የበረከት እጦት፣ ከዚህ የሚብስ
በሽታና ደዌ፣ ከዚህ የሚብስ ተስፋ መቁረጥ፣ ከዚህ የሚብስ በሰይጣንና በአጋንንት መሰቃየት እንዳይደርስብህ ወደፊት ኃጢአት አትስራ ይለናል። ከዚህ የሚብስ የህይወት መከራ፣ ከዚህ የሚብስ የስነ ልቦና ውድቀት፣ ከዚህ የሚብስ የታሪክ ጥፋት፣ ከዚህ የሚብስ ክብርና ሞገስን እጦት፣ ከዚህ የሚብስ ውርደትና ድቀት እንዳይደርስብህ ወደፊት ኃጢአት አትስራ። አብዝቼ ጮኻለሁ ጌታ ማረኝ ብዬ፣ በግልጽ የታየኝ ሲምረኝ ጌታዬ። አታጭበርብር፣ ዝሙት አትስራ፣ አትስረቅ፣ አትዋሽ፣ አትግደል፣ ክፉ ነገር አትስራ። በስጋም በነፍስም የከፋ ስቃይና ህመም እንዳይደርስብህ ወደፊት ኃጢአት አትስራ ይለናል። ይህ በሽተኛ ለ38 ዓመት በህመም በደዌ በበሽታ ሲሰቃይ ከኖረበት ከወደቀበት አንስቶ ወደፊት ኃጢአት አትስራ ብሎ የሰጠውን ትእዛዝ ትቶ ሊቀ ነቢያት ሙሴ አቤቱ ፊትን አሳየኝ ብሎ የለመነውን ጌታ በጥፊ መታው። ጌታችን ያ ሁሉ ጅራፍን ሲወርድበት የሾህ አክሊል ሲደፋበት ሲተፋበት ምንም ሳይናገር ይህ ከበሽታ ከደዌ የዳነው ሰው ግን በጥፊ ሲመታው ስለምን ትመታኛለህ አለው። ይህንን በዮሐንስ ወንጌል ምዕራፍ 18 ቁጥር 25 ላይ ማግኘት ትችላላችሁ። አብዝቼ ጮኻለሁ ጌታ ማረኝ ብዬ፣ በግልጽ የታየኝ ሲምረኝ ጌታዬ። ይህ በሽተኛ ያዳነውን አምላክ ረስቶ የበለጠ ኃጢአት ሰርቶ ክርስቶስን ከሚሰቅሉት ጋር ተባብሮ ሕይወቱን ለስቃይ የሰጠ ሰው ነው። እኛም በንስሐ ሕይወት ተመልሰን በጾም በጸሎት በስግደት በቅዱስ ቁርባን ከኃጢአት ርቀን እንደ እግዚአብሔር ሕግና ስርዓት መጓዝ ካልጀመር ከዚህ የሚብስ መከራና ስቃይ፣ መታሰር፣ ተስፋ መቁረጥ፣ የበረከት እጦት ይደርስብናል። አብዝቼ ጮኻለሁ ጌታ ማረኝ ብዬ፣ በግልጽ የታየኝ ሲምረኝ ጌታዬ። ልዑል እግዚአብሔር ከኃጢአት የምንርቅበትን ማስተዋልና ጥበብ ክብርና ሞገስ ይስጠን። ክብር ምስጋና ለአብ ለወልድ ለመንፈስ ቅዱስ ይሁን። አብዝቼ ጮኻለሁ ጌታ ማረኝ ብዬ፣ በግልጽ የታየኝ ሲምረኝ ጌታዬ። በውስጤ በደልስ ሕይወት የዝላለች፣ በአምላክ የቸርነት ሕይወት ካላገኘች፣ በአምላክ የቸርነት ሕይወት ካላገኘች